የ8 ዓመት ወንድ ልጅና አባት በምን ተጣሉ፣ በምን ታረቁ የሚለውን ታሪክ ከዚህ ቀጥሎ እናሰማለን። አባት ለፋሲካ ምንም ያህል ሙክት ፍየል ገዝቶ መጣ። የ8 ዓመት ወንድ ልጅ እየየ ብሎ አለቀሰ። ለምንድን ነው ያለቀሰው? የታለ የፍየሉ ቆለጥ? ይሄ ሙክት ፍየል ለካ ቅጥቅጥ ነው። ይሄ ልጅ የ7 ዓመት እያለ ለካ የፍየል ቆለጥ እሳት ላይ ዷ አድርጎ ከዛ በኋላ አባት ሲያሰላስል ቆየና የፍየሉ ቆለጥ ወደ ሆዱ ገብቶ ነው ሲታረድ ይወጣል አሉ። ከዚህ በኋላ ብልት ከሚያወጣው ሰው ጋር ተነጋገረና ከሌላ ቦታ የሌላ ፍየል ቆለጥ በፌስታል ይዞ ይመጣና ፍየል ገፋፊው ፍየሉ ከታረደ በኋላ ጩጬውን ወደዛ ይወስዱትና ይኸው ከሆዱ ውስጥ ወጣ ብሎ አባትና ልጅ በዚህ ተስማሙ። እንዴት ነው በዓሉ? እየበላችሁ ነው? እየጠጣችሁ ነው? ግን በልክ አድርጎ እሺ። በኋላ እኔ አያገባኝም። ሐኪም ቤት ወደ ቤት ምናምን ወደ ሽንት ቤት መመላለስ አያስፈልግም። 4 ነጥብ ጨርሻለሁ።